ስሜ ያው አጋዝ በለጠ ወልዴ ይባላለሁ። የጆካ ባህላዊ አስተዳደር ሸንጎ ዋና ሰብሳቢ ነኝ። ያለንን የነበረንን አባት አያት ቅድሚያት ቅማያት ከዛም በላይ ያለው ትውልድ ይዞ ያቆየውን ቅርስ ዛሬ ለዓለም ለማስተዋወቅ ዓለም እንዲያውቀው ለማድረግ የነበረው እውነታውን ተጨምሮ ሳይሆን ወይም ደግሞ ሌላ ነገር ታክሎበት ሳይሆን እውነታውን ይዞ ለዓለም ለማሳወቅ በዚህ መልኩ ወልቂጤ ዩኒቨርሲቲ ፕሮግራም አድርጎ የሚመለከተው ባለድርሻ አካላት ጠርቶ በዚህ ቦታ ላይ በመገኘቴ ተገኝቼ ብቻ ሳይሆን በመስማቴም ጉጉቴም ስለነበረ ምኞቴም ስለነበረ እጅግ በጣም ደስ ብሎኛል። ጀፎሮ ዘርፈ ብዙ ጠቀሜታ ነው ያለው። ማህበራዊ ጠቀሜታው ስንመለከት የጋራ መገልገያ ነው። ሀብታምን ድሃ ወይም ደግሞ በብዝሃነትና አናሳነትን ተጠብቆ ሳይሆን ሁሉም በኩል የሚዳኝበት፣ ሁሉም በኩል የሚገለገልበት፣ ሁሉም በእኩል የሚጠቀምበት የገሌ እንቶኔ ተብሎ ሳይባል ፍትህ የሚያገኝበት፣ ከብቶቹ የሚያሰማራበት፣ ልጆቹ የሚጫወትበት፣ ባህላዊ ሴቶች የሚከናወንበት፣ ሰርግ፣ ለቅሶ የመሰሉ ትልቅ ነገሮች የሚከናወንበት፣ በሀገር ላይ በጣም የሚገርማችሁ ረሃብ ሲመጣ በሽታ ሲከሰት ጦርነትም ሲኖር እነዚህ ነገሮች ለማጥፋት መጀመሪያ ባህላችን ምንድነው የሚጠቀመው? ጸሎት ነው። ስለዚህ በእምነት ሳይለያይ፣ በጾታ ሳይለያይ፣ በእድሜ ሳይለያይ ሁሉም በጋራ በመውጣት ጸሎት የሚያደርግበት ወይም ደግሞ በእስልምናው ዱዓ የሚደረግበት በርካታ ስራዎች የሚሰሩበት ጉዳይ ቦታ ነው። በተጨማሪ ከዚህ በላይ ደግሞ ግጭት እንኳን ቢኖር መጣላት እንኳን ቢኖር ወይም ደግሞ አላስፈላጊ የተፈጠሩ ነገሮች ቢኖሩ ቁጭ ተብሎ የሚፈታበት ትልቁ የባህል ስፍራ ነው። ይሄ ሲደረግ ደግሞ ቦታው ላይ ብትመለከቱት ትልልቅ ዛፎች አሉ። ቦታው ደግሞ አረንጓዴ ምንጣፍ ነው የሚመስለው። ዛሬ ተነጥፎ በፋብሪካ ደረጃ ከሚሰራው ምንጣፍ በተለየ መልኩ በጣም አረንጓዴ፣ ውብ፣ ለምለም፣ ማራኪ የሆነና በስርዓት ተጠብቆ የሚኖር ቦታ ስለሆነ ይህንን ነገር ብትመለከቱት እንደውም በጣም የሚገርማችሁ እድርና እቁብን ጭምር የሚሰበሰብበት እኮ እድር እቁብ የሚሰበሰብበት ቦታ ቢሆን ጀፎሮ ላይ ነው። ቤት ላይ አይደለም፣ ግለሰብ ቤት ላይ አይደለም የሚለው ጀፎሮ ላይ ነው የሚደረጉ። ለምን? ቂጭ አለው፣ ስርዓት አለው፣ ባህል አለው። ያንን እንዳይጣስና እንዳይበላሽ ተደርጎ በዛ ቦታ ላይ ስለሚደረግ በርካታ ኢኮኖሚያዊም ማህበራዊም ጥቅሞች አሉት ማለት ይቻላል። አዝመች ሀብቴ ቱርጋ የዣ የባህል ሽማግሌ ሰብሳቢ ነው። በጉራጌ ተቀዳሚ ክትር ሰብሳቢ ነው። የመንግስት ስርዓት ባልነበረበት ወቅት ጥንት አባቶቻችን ሌሎችን ባህሎች ሲያደራጁ ወይም አንዱ በዳይና ተበዳይ እንዳይኖር ሲያደርጉ መጀመሪያ ጀፎሮም ነው ያወጡት። ጀፎሮ ማለት ያው የጋራ ነው፣ የሁሉም ነው፣ የጋራ ነው፣ ማንም የማይነካው ነው እና በዚህ ጀፎሮ ደግሞ ሰርግም ሆነ ሀዘንም ሌሎችም ባህላዊ ሸንጎችም ሌሎችም ህፃናቶች ወጣቶች የሚጫወቱበት የተለያዩ ባህላዊ ጨዋታዎች የሚጫወቱበት ከብቶቻችንም ደግሞ ጉራጌ ከብቱ የሚያግድበት የኔ ነው ሳይሆን የጋራ ይዞታው ነው፣ የራሱ ነው። እንደ ባህላችን ደግሞ ጀፎሮ ላይ ቤት መምረግ ወይም ማስተካከል እርግማን ነው፣ በቃ አይገባም። ምክንያቱም ያ ጀፎሮ የጋራ ስለሆነ የግሉ አይደለም። ሰውዬው እሱ የግሉ ቤቱ ነው የሚያደርገው፣ ግን ይሄ እርግማን አለው። እንደነዚህ ነገሩ ያ ብቻ ታረሰ ጉድጓድነት ወይ ጭቃን መለጠፍ ብቻ ሳይሆን ይጎዳጉዳል ያ መሬቱ። ምክንያቱም ስለዚህ ያ እንደገና መመለሱ በጣም ብዙ ጊዜ የሚፈጀው። ስለዚህ እንደነዚህ አይነት ነገሮች እንዳይኖሩ እነዚህ ነገሮች ይስተካከላሉ። መለሰ ሞረታ እባላለሁ። በወልቂጤ ዩኒቨርሲቲ በባዮዳይቨርሲቲና ኢኮቱሪዝም ትምህርት ክፍል መምህር ነኝ። ዛሬ ያው የቀረበው 1 አመት ከ5 ወር ወይ ከ6 ወር የፈጀ በጀፎሮ ዙሪያ በጀፎሮ ወይም ደግሞ በጎርድና ሞጨ ዙሪያ የተሰራ በሁለቱ ዞኖች የጉራጌ ዞንና የምስራቅ ጉራጌ ዞን ላይ ምን ደረጃ ነው ያለው፣ ለዩኔስኮስ መስፈርት ያሟላል አያሟላም፣ በምን ደረጃ ነው የሚለው ላይ ጥናት ስናካሄድ ቆይተን ዛሬ ደግሞ እስቲ ግምገማ ይካሄድበት ተብሎ በባለድርሻ አካላት በተገኙበት ተካሂደዋል። በጣም እንትን ነው እንግዲህ እንዳያችሁት በጣም ደስ ብሏቸዋል። ጥሩም ነው። ውጤቱም ደግሞ ያው በተለመደው አሁን አንዳንዴ ዝም ብለን ጀፎሮ እንደምናየው በስዕል በእንትን ነው ሰው የሚያየው መንገድ፣ ግን ይሄ ከዩኔስኮ አንጻር ምን ያሟላል፣ ምንድነው፣ ምን ይጎለዋል፣
ቀጣይስ ለቀጣይ ትውልድ ለማስተላለፍ ምን ያስፈልጋል የሚለው ነገር ተያያዥነት ስላለው ሰው በጣም ደስ ብሏል። ወደፊትም ደግሞ ሁሉም ባለድርሻ አካላት የክልል የዞኖች ተደስቶ እንዲሄዱ ነው እና ጥሩ ነው ብዬ አስባለሁ። እዛው ጀፎሮ አካባቢ በጣም መጠበቅ ያለበት የእድር ቤት፣ የምክር ቤት ተብሎ አዳራሽ፣ ሻይ ቤት፣ ሽንት ቤት እንደውም ይሄ አሁን በቅርብ ጊዜ ብንመለከተው በየመንገዱ ዳር ሽንት ቤቶች እየተሰሩ ነው ያሉት። እንደዚህ ያላስፈላጊ ነገሮች እየሆኑ ያሉት ግለሰቦችም ቢሆኑ ከአሁን በፊት የተጠበቀው ጀፎሮ በቃል ነው፣ ቃለ መሐላ ተቀምጦ ነው። ያ ቃለ መሐላ በመጣስ አንዳንዶቹ ጀፎሮ ምን ያደርጋል የሚል አስተሳሰብ በመያዝ ወጣ አድርጎ የማጠር ቆፍሮ አፈሮ የማስገባት ቤት ልጥፍና የመሳሰሉ ነገሮች የማድረግ እንደዚህ ያላስፈላጊ ነገሮች እየተደረጉ ያሉት። ስለዚህ ይሄን ለመጠበቅ ይሄን ለመከላከል ከአያቱ ከቅድመ አያቶቻችን የወረስነውን ትልቅ ቅርስ ይዞ ለትውልድ ማስተላለፍ የሚቻለው ምን ሲሆን ነው? ሁሉም ሲጠብቅ ነው። ከሚጠብቁት አንዱ ማህበረሰቡ ራሱ ነው። ሁለተኛ የመንግስት አካል ነው። መንግስት አካል የሚመለከተው ባለድርሻ በዚህ ጉዳይ ላይ በአገር ደረጃ ሳይሆን በዓለም ደረጃ እውቅና ያገኘ ጀፎሮ ሊያገኝ የሚችለው ጀፎሮ እንዳይበላሽ የጋራ ጥበቃ ማድረግ ይኖርብናልና ህብረተሰቡ፣ የሃይማኖት አባቶች፣ የባህል ሽማግሌዎች፣ እናቶች፣ ወጣቶች፣ ሚዲያውንም ጭምር የዩኒቨርሲቲውም አሁን በጀመረው ልክ ሁሉም ተጋግዘን በጋራ ካደረግን ይሄ ጀፎሮ ሳይበላሽ ቅርጹም ሳይበላሽ ቅርስነቱም ሳይነጥፍ ጠብቀን ማቆየት እንችላለንና ሁሉም በጋራ ቢጠብቀው ጀፎሮ ለዓለም ታሪክ የሚሆንበት ጊዜ በቅርብ ይሆናል የሚል እምነትም ግምትም ነው ያለኝ።